ዕለት ተዕለት መጸለይ በአማኞች ሕይወት ውስጥ ምን ጠቀሜታ አለው? ታውቃላችሁ፣ ጸሎት ልክ እንደምንተነፍሰው አየር ነው። ጸሎት ማለት የሆነ ስርዓት አይደለም። ጸሎት ግንኙነት ነው። አማኞች ከእግዚአብሔር ጋር ልብ ለልብ የሚገናኙበት መንገድ ነው። ታውቃላችሁ፣ አንዳንድ ጊዜ ለረጅም ሰዓታት ስንጸልይ ተአምር የምንፈጠር ይመስለናል። ነገር ግን ልዩነት የሚያመጣው የጸሎታችን መርዘም ሳይሆን በጸሎታችን ውስጥ እግዚአብሔር ምን አለን የሚለው ነው ልዩነት የሚያመጣው። ምክንያቱም ስንጸልይ የእግዚአብሔር ፍቃድ ምን እንደሆነ እንረዳለን። ለምንወስናቸው ውሳኔዎች ጥበብን እንቀበላለን። እንዲሁም ከእግዚአብሔር ጋር ለመራመድ ጥንካሬን እናገኛለን። ታውቃላችሁ፣ በመጽሐፍ ቅዱስ ውስጥ ኢየሱስ ብዙ ጊዜ ለመጸለይ ብቻውን ሲሆን ታያላችሁ። ኃይል ለማግኘት አይደለም፣ ከአብ ጋር ህብረት ለማድረግ እንጂ። እግዚአብሔር ወልድ የሆነው ኢየሱስ ራሱ የዕለት ከዕለት ህብረትን ከፈለገ ይልቁንስ እኔና እናንተ ምን ያክል ያስፈልገናል? ታውቃላችሁ፣ አንዳንድ ጊዜ ሰዎች እንዲህ ሲሉ እሰማለሁ፣ ከጸለያችሁ ኃይል ታገኛላችሁ ይላሉ። እንደሱ አይደለም። ጸሎት በምንም መልኩ ኃይል አይፈጥርም። ኃይልን የሚፈጥረው ወንጌል ነው። ነገር ግን ጸሎት ከዚያ ኃይል ጋር እንድንስማማ ያደርገናል። እኔና እናንተን እግዚአብሔር አስቀድሞ ባዘጋጀልን መንገድ ላይ እንድንራመድ ያደርገናል። ሃሌሉያ! ጸሎት የሌለበት ህይወት ትኩረታችሁን ይከፋፍላል። ከመለኮታዊ ዓላማችሁ ጋር እንዳትገናኙ ያደርጋችኋል። ስለዚህ ደግሜ ልንገራችሁ፣ ጸሎት የእግዚአብሔርን ሐሳብ አይለውጥም። ጸሎት የሚለውጠው የኔና የእናንተን ሐሳብ ነው። እናም ጸሎት ልባችንን ንጹሕ፣ የዋህ፣ የተስተካከለ እንዲሁም መንፈሳችን የነቃና እምነታችንን በእግዚአብሔር መገኘት ላይ የተመሰረተ ያደርገዋል። ጸሎት ማለት ይህ ነው። ከሚወደን አምላካችን ጋር የምናደርገው ውብ ህብረት ማለት ነው።